በዓለማችን ላይ ያለምንም ጦር መሳሪያ ያለምንም ወታደር የሀገራትን የወደፊት እድል መወሰን የሚችል አንድ ኃይል አለ። ይህ ኃይል የሚገኘው በአሜሪካ ዋሽንግተን ዲሲ እምብርት ላይ በሚገኘው ባለመስታወት ህንፃ ውስጥ ነው። ስሙም IMF ዓለም አቀፉ የገንዘብ ድርጅት ይባላል። አንድ ሀገር የገንዘብ ካዝናው ሲጎድል፣ ብሩ ሲረክስና ዕቃ መግዛት ሲያቅተው የመጨረሻ ተስፋዊ ድርጅት ነው። ነገር ግን ይህ ተቋም የሚያቀርበው እርዳታ አይደለም፣ በከባድ መስፈርቶች የተከበበ ብድር ነው። ለአንዳንዶች IMF ሀገራትን ከኢኮኖሚ ሞት የሚያድን ታላቅ አዳኝ ነው። ለሌሎች ደግሞ የሀገራትን ነፃነት የሚቀማ ድሆችን ይበልጥ የሚያደህይ ዘመናዊ የብድር ወጥመድ ነው። ለመሆኑ ይህ ድርጅት እንዴት ተፈጠረ? በዓለም አቀፍ ደረጃ አሜሪካና ምዕራባውያን እንዴት የበላይነቱን ያዙት? እንደ አርጀንቲና፣ ግሪክ፣ በቅርቡ ደግሞ እንደ ኢትዮጵያ ያሉ ሀገራት ከIMF ጋር ያደረጉት ስምምነት ምን አይነት ጠባሳና እድል ይዞ መጣ? ዛሬ በዚህ ልዩ ዶኩመንተሪ የIMFን ሙሉ ታሪክ፣ ሚስጥርና የወደፊት ህልውና በጥልቀት ፈትፍተን እንመለከታለን። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ1944 የሁለተኛው የዓለም ጦርነት ገና ሳይጠናቀቅ ነው። በወቅቱ ዓለም በጦርነትና በ1930ዎቹ ግሬት ዲፕሬሽን ወይም ታላቁ የኢኮኖሚ ውድቀት ክፉኛ ተጎድታ ነበር። ሀገራት እርስ በርሳቸው የንግድ ጦርነት ውስጥ ነበሩ። የራሳቸውን ገንዘብ ዋጋ እየቀነሱ የሌላውን ሀገር ንግድ ይጎዱ ነበር። ይህንን ታላቅ የኢኮኖሚ ውድቀት ለመግታት በሐምሌ 1944 ዓ.ም ከ44 ሀገራት የተውጣጡ 730 ተወካዮች በአሜሪካ ኒው ሃምፕሻየር በሚገኘው ማውንት ዋሽንግተን ሆቴል ተሰበሰቡ። ይህ ስብሰባ ብሬተን ውድስ ኮንፈረንስ በመባል ይታወቃል። በዚሁ ስብሰባ ላይ ሁለት ግዙፍ የኢኮኖሚ ሊቃውንት ተፋጠጡ። ጆን ማይናርድ ኬንስ እና ሃሪ ዴክስተር። ጆን ማይናርድ ኬንስ እንግሊዛዊ ታዋቂ የኢኮኖሚ ሊቅ ሲሆን ባንከር የተባለ ገለልተኛ የዓለም አቀፍ መገበያያ ገንዘብ እንዲፈጠርና አሸናፊ ሀገራት በተሸናፊዎች ላይ የበላይነት እንዳይኖራቸው ተሟጋች የነበረ ሰው ነው። ሃሪ ዴክስተር የአሜሪካ የፋይናንስ ተወካይ ሲሆን አሜሪካ በጦርነቱ ያበበች ባለሀብት ስለነበረች የአሜሪካ ዶላር የዓለም የፋይናንስ ማዕከል እንዲሆንና በወርቅ የተደገፈ ጎልድ ስታንዳርድ እንዲሆን ተከራከረ። በመጨረሻም አሜሪካ ሃሪ ዴክስተር አሸነፈች። የአሜሪካ ዶላር የዓለም ዋነኛ መገበያያ ሆነ። በዚህ ኮንፈረንስ ላይም ሁለት መንትያ ተቋማት ተወለዱ፣ ወርልድ ባንክና IMF። IMF በይፋ በ1945 በ29 ሀገራት ተመሰረተ። ዛሬ 190 አባል ሀገራት አሉት። ነገር ግን ይህ ድርጅት እንደ የተባበሩት መንግስታት ድርጅት ወይም UN አንድ ሀገር አንድ ድምፅ በሚል መርህ አይሰራም። ይልቅ እንደ አክሲዮን ማህበር ነው የሚሰራው። ይህ አሰራር ኮታ ሲስተም ይባላል። እያንዳንዱ አባል ሀገር እንደ ኢኮኖሚው መጠንና እንደ ንግድ እንቅስቃሴው ወደ IMF ካዝና ገንዘብ ያስገባል። በሚያስገባው ገንዘብ ልክ ደግሞ የድምፅ ብልጫ ወይም ቮቲንግ ፓወር ይሰጧል። እንዲህ አይነት የድምፅ ክፍፍል ይፈጠራል። አሜሪካ በካዝናው ውስጥ ባላት ከፍተኛ ድርሻ ምክንያት ብቻዋን 16.5% አካባቢ የድምፅ ብልጫ አላት። የአውሮፓ ህብረት ሀገራት፣ ጃፓን እና ቻይና የቀረውን ትልቅ ድርሻ ይዛሉ። መላው የአፍሪካ ሀገራት በአንድነት ከ7% ያነሰ የድምፅ ብልጫ ነው ያላቸው። የሚገርመው ነገር በIMF ህግ መሰረት ማንኛውም ትልቅና መዋቅራዊ ውሳኔ ለማሳለፍ 85% የድምፅ ድጋፍ ያስፈልጋል። ስለዚህ አሜሪካ ብቻዋን 16.5% ድምፅ ስላላት አሜሪካ ያልደገፈችው ማንኛውም ውሳኔ ማለፍ አይችልም። ይህ ማለት አሜሪካ በIMF ላይ ሙሉ የቬቶ ፓወር መብት አላት ማለት ነው። በተጨማሪ ባልተጻፈ ባህላዊ አሰራር የወርልድ ባንክ CEO ሁልጊዜ አሜሪካዊ ሲሆን የIMF ዋና ዳይሬክተር ደግሞ ሁልጊዜ አውሮፓዊ ነው የሚሆነው። ይህ አሰራር ድርጅቱ በስም ዓለም አቀፍ ይባል እንጂ በግብሩ የምዕራባውያን የፖለቲካና የኢኮኖሚ መሳሪያ ነው የሚል ከፍተኛ ወቀሳ ያጋጥመዋል። አንድ ሀገር ከIMF ብድር ስትጠይቅ IMF ገንዘቡን በነፃ ወይም ያለ መስፈርት አይሰጥም። ብድሩን የሚሰጠው ስትራክቸራል አጀስትመንት ፕሮግራምስ ወይም SAPs
ወይም መዋቅራዊ የማስተካከያ ፕሮግራሞች በሚባሉ ጥብቅ ቅድመ ሁኔታዎች ታስሮ ነው። እነዚህ መስፈርቶች ብዙውን ጊዜ 4 ዋነኛ መመሪያዎች አሏቸው። አንደኛ፣ ኦስቴሪቲ፣ የመንግስት ወጪን በከፍተኛ ሁኔታ መቀነስ። መንግስት በጤና በትምህርትና በማህበራዊ አገልግሎቶች ላይ የሚያወጣውን ወጪ እንዲቀንስ ያስገድዳል። 2. ዲቫሉዌሽን፣ የሀገር ውስጥ ገንዘብ ዋጋ እንዲወርድ ማድረግ። የሀገሪቱ ገንዘብ ከዶላር አንጻር እንዲረክስ ይደረጋል። 3. ፕራይቬታይዜሽን፣ የመንግስት ድርጅቶችን መሸጥ። የመብራት፣ የውሃ፣ የቴሌኮም እና የባንክ ተቋማት ለግል ባለሀብቶች እንዲሸጡ ይደረጋል። 4. ትሬድ ሊበራላይዜሽን፣ የንግድ በሮችን ክፍት ማድረግ። የውጭ ዕቃዎች ያለምንም ከፍተኛ ቀረጥ ወደ ሀገር ውስጥ እንዲገቡ ማድረግ። ይህ አሰራር በተግባር ሲተረጎም ግን በብዙ ሀገራት ላይ ጥፋት አስከትሏል። እስቲ ቆም ብለን እውነቱን እንነጋገር። አንድ ታማሚ ወደ ዶክተር ሲሄድ ዶክተሩ በሽታውን ሳይመረምር የህመሙ መንስኤ ሳያውቅ ለሁሉም ታማሚ አንድ አይነት ኪኒን ቢሰጥ ምን የሚፈጠር ይመስላችኋል? ታማሚዎቹ ይድናሉ ወይስ ይሞታል? አይኤምኤፍ ለታዳጊ ሀገራት የሚያዘው መድኃኒት በትክክል ይኸው ነው። አይኤምኤፍ የፋይናንስ ማረጋጋት በሚል ዘመናዊ ስም የሚያቀርባቸው መስፈርቶች የመንግስት ወጪን መቀነስ እና የብርን ዋጋ ማርከስ በወረቀት ላይ ያሉ ቁጥሮችን ያቃናሉ እንጂ በምድር ላይ የድሃውን ህዝብ ጀርባ ይሰብራሉ። ጥያቄው ቀላል ነው። የሀገራት የኢኮኖሚ ውድቀት መንስኤው የትምህርት ቤት ግንባታ፣ የሆስፒታሎች በጀት ወይስ የድሆች የምግብ ድጎማ ነበር? በፍጹም። በብዙ በማደግ ላይ ያሉ ሀገራት የኢኮኖሚው ዋናው ደንቃራና የካዝናው መጉደል መንስኤ ግልጽ ነው። 1. በቢሊዮን ዶላሮች የሚቆጠር የሙስናና የሀብት ምዝበራ። 2. የሀገርን ሀብት አመድ የሚያደርጉ አላስፈላጊ ጦርነቶችና ግጭቶች። 3. ያልተጠናቀቁና በብክነት የተሞሉ የቅንጦት ፕሮጀክቶች። ነገር ግን አይኤምኤፍ ወደ አንድ ሀገር ሲመጣ እነዚህን ዋና ዋና የካንሰር ህመሞች አይነካቸውም። በፖለቲካና በሀገር ውስጥ አስተዳደር ጣልቃ አልገባም በሚል ሰበብ የጦርነት በጀቶች እንዲቀንሱ፣ የሙስና መዋቅሮች እንዲፈርሱ አይሞግትም። ይልቁንም ቀላሉንና ፈጣኑን መንገድ ይመርጣል። በትምህርት በጤናና በማህበራዊ ድጎማዎች ላይ የሚወጣውን ወጪ ማስቀነስ። ይህ ማለት በሙስና የተዘረፈውን፣ በጦርነት የወደመውንና በባለስልጣናት ብክነት ያለቀውን ገንዘብ እንዲካካስ የሚደረገው በየቀኑ የሚታገለው ታክስ የሚከፍለውና የቀን ጎጆውን ለመምራት የሚያቅተው ድሃው ህዝብ ነው። ይህ ፍትሐዊነት ነው ወይስ ዘመናዊ ብዝበዛ? የፖለቲካና የኢኮኖሚ ተንታኞች ይህንን ሂደት ኒዮ ኮሎኒያሊዝም ይሉታል። በ19ኛው ክፍለ ዘመን ሀገራት በጦር መሳሪያ ይወረሩ ነበር። በ21ኛው ክፍለ ዘመን ግን በብድርና በውጭ ምንዛሬ እጥረት ይወረራሉ። አይኤምኤፍ ብድር ሲሰጥ የሀገሪቱን የኢኮኖሚ ፖሊሲ፣ የምንዛሬ ተመንና የገበያ መዋቅር ሙሉ በሙሉ በቁጥጥሩ ስር ያደርጓል። የሀገር ውስጥ ገንዘብ ሲረክስ የሀገሪቱ ተፈጥሯዊ ሀብት፣ የሰራተኛው ጉልበትና የሀገር ውስጥ ተቋማት ለውጭ ባለ ሀብቶች በርካሽ ይሸጣሉ። ሀገሪቱ የምታገኛቸውን አብዛኞቹን ገቢዎች የብድሩን ወለድ ለመክፈል ታውላለች። ውጤቱስ ምንድን ነው? ሀገራት በቋሚነት በብድር አዙሪት ውስጥ ይወድቃሉ። ብድር ይበደራሉ፣ ብድሩን ለመክፈል ሌላ ብድር ይበደራሉ። ነፃነታቸውንና የኢኮኖሚ ውሳኔ ሰጪነታቸውን አሳልፈው ይሰጣሉ። ይህንን የምንናገረው እኛ ብቻ አይደለንም። የቀድሞ የዓለም ባንክ ዋና የኢኮኖሚክስ ሊቅና የኖቤል ተሸላሚው ጆሴፍ ስቲግሊዝ ግሎባላይዜሽን ኤንድ ኢትስ ዲስኮንቴንትስ በተባለው ታዋቂ መጽሐፋቸው ላይ የአይኤምኤፍን አሰራር በጽኑ ኮንነዋል። ስቲግሊዝ እንዲህ ይላሉ። አይኤምኤፍ ወደ ሀገራት የሚመጣው አስቀድሞ የተዘጋጀ ሁሉንም ሀገር እኩል የሚያይ መመሪያ ይዞ ነው። የሀገሪቱን ነባራዊ ሁኔታ፣ የድሆችን ህይወትና ባህል ግምት ውስጥ አያስገባም። የሚያስበው በፋይናንስ ሞዴሉ ላይ ስላለው ቁጥር ብቻ ነው። በውጤቱም የአይኤምኤፍ ፖሊሲዎች በሄዱበት ቦታ ሁሉ ድህነትን አባብሰዋል፣ ማህበራዊ አብዮቶችንና አለመረጋጋቶችን ፈጥሯል። አዎ፣ የኢኮኖሚ እድገት ማለት በወረቀት ላይ የተስተካከለ የዶላርና የብር ምንዛሬ ቁጥር አይደለም። እውነተኛ የኢኮኖሚ እድገት ማለት የዜጎች የመግዛት አቅም ማደግ፣ የህፃናት በትምህርት ቤት መቆየትና የጤና ተቋማት መሻሻል ነው። ስለዚህ እውነቱ ይሄ ነው። ከአይኤምኤፍ የሚገኝ የትኛውም ቢሊዮን ዶላር የሀገርን የኢኮኖሚ ችግር ዘላቂ በሆነ መንገድ ሊፈታው አይችልም።
የሀገር እድገትና ነፃነት የሚጀምረው ከውጪ ከሚመጡ የብድር መመሪያዎች ሳይሆን ከውስጥ ከሚደረግ እውነተኛ ማሻሻያ ነው። ሙስናን ሳያቆሙ ብድር መበደር የተበሳ ጣሳ ውስጥ ውሃ የመቅዳት ያህል ነው። ጦርነትንና ብክነትን ሳያቆሙ የብርን ዋጋ ማርከስ የህዝብን ህይወት ማቃጠል ነው። ኢትዮጵያም ሆነች ሌሎች ታዳጊ ሀገራት ከብድር ጥገኝነት መውጣት ካለባቸው ቀድመው መስራት ያለባቸው የህግ የበላይነትን ማስከበር፣ የሀገሪቱን ሀብት ከሌብነት መጠበቅና የሀገር ውስጥ አምራችነትን ማሳደግ ላይ ነው። ከአይኤምኤፍ ብድር ወስደው ትልቅ ቀውስ ውስጥ ከገቡ ሀገራት መካከል ደቡብ አፍሪካ፣ ደቡብ ኮሪያና አርጀንቲና ተጠቃሾች ናቸው። በ1997 ዓ.ም የኢንዶኔዥያ፣ የታይላንድና የደቡብ ኮሪያ ኢኮኖሚ በተመሳሳይ ሰዓት ተናጋ። ደቡብ ኮሪያ የዓለማችን የቴክኖሎጂ ግዙፍ ሀገር የውጭ ምንዛሬ ስላለቀባት ወደ አይኤምኤፍ አመለከተች። አይኤምኤፍ 57 ቢሊዮን ዶላር አበደራት። ነገር ግን ባንኮቿን እንድትዘጋ፣ ሰራተኞችን ከስራ እንድታሰናብትና ለውጭ ባለሀብቶች ኩባንያዎቿን በርካሽ እንዲገዙ እንድትፈቅድ አስገደዳት። የኮሪያ ህዝብ ሁኔታው በጣም ስላንገበገበው ዜጎች የራሳቸውን የወርቅ ጌጣጌጦች፣ የጋብቻ ቀለበቶቻቸውን ሳይቀር አምጥተው መንግስታቸው ለአይኤምኤፍ ብድሩን እንዲከፍል በነፃ ለገሱ። ኮሪያውያን ያንን ጊዜ ዘ አይኤምኤፍ ክራይሲስ ብለው ነው የሚያስታውሱት። የአርጀንቲና አስፈሪው ውድቀት። አርጀንቲና በ1990ዎቹ የአይኤምኤፍን ምክር 100% ተቀብላ የሀገሯን ፔሶ ከዶላር ጋር እኩል አንድ ለአንድ አሰረች። ነገር ግን አሰራሩ ኢኮኖሚዋን አደማው። በ2001 አርጀንቲና ብድሯን መክፈል አቃታት። አይኤምኤፍ ተጨማሪ ብድር ከለከላት። በአንደኛው ጀንበር የባንክ አካውንቶች ተዘጉ። የህዝቡ ቁጠባ ተነጠቀ። 5 ፕሬዝዳንቶች በ2 ሳምንታት ውስጥ ተቀያየሩ። ህዝቡ በረሃብ ምክንያት ሱፐርማርኬቶችን ዘረፈ። አርጀንቲና እስካሁንም ድረስ ከአይኤምኤፍ የብድር ዕዳ ወጥመድ መውጣት አልቻለችም። ወደኛ አህጉር አፍሪካ ስንመጣ የአይኤምኤፍ ታሪክ ይበልጥ ጥልቅ ይሆናል። በ1980ዎቹና 90ዎቹ በርካታ የአፍሪካ ሀገራት የአይኤምኤፍን መዋቅራዊ ማስተካከያ ኤስኤፒስ ተቀበሉ። ውጤቱ ግን አስከፊ ነበር። መንግስታት በትምህርትና ጤና ድጎማ ላይ በመቀነሳቸው ምክንያት በሚሊዮን የሚቆጠሩ ህፃናት ትምህርት ቤት አጡ። የሆስፒታሎች ጥራት ወደቀ። በዚሁ ምክንያት የቀደመው የዛምቢያ ፕሬዝዳንት ኬኔት ካውንዳ እንዲህ ብለው ነበር፣ አይኤምኤፍ ለአፍሪካ የሚያበድረው ህዝቧን አስቦ ሳይሆን ብድሩ የሚመለስበትን መንገድ ብቻ በማየት ነው። ኢትዮጵያ ከአይኤምኤፍ ጋር ያላት ግንኙነት ረጅም ነው። ኢትዮጵያ በ1945 ዓ.ም የአይኤምኤፍ መስራች አባል ከነበሩ ጥቂት የአፍሪካ ሀገራት አንዷ ነች። ነገር ግን ላለፉት አያሌ ዓመታት ኢትዮጵያ የምታካሄደው የኢኮኖሚ ሞዴል ልማታዊ መንግስት ወይም ዲቨሎፕመንታል ስቴት የሚባል ሲሆን መንግስት በኢኮኖሚውና በባንክ ዘርፍ እንዲሁም በውጭ ምንዛሬ ላይ ጥብቅ ቁጥጥር ያደርግ ነበር። ነገር ግን በቅርቡ በሀገራችን የነበረው የውጭ ምንዛሬ ወይም ዶላር እጥረት፣ የገቢና ወጪ ንግድ መዛባትና የብድር ጫና ሀገሪቱን ወደ አዲስ ውሳኔ ገፋፋት። ኢትዮጵያ ከአይኤምኤፍ ጋር በቢሊዮን ዶላሮች የብድር ስምምነት ተፈራረመች። ይህንን ብድር ለማግኘት ሲባል ግን ኢትዮጵያ ታሪካዊና ግዙፍ የኢኮኖሚ ማሻሻያዎችን አደረገች። 1. የምንዛሬ ተመንን ለገበያ መልቀቅ። ፍሎቲንግ ዘ ብር። የኢትዮጵያ ብር በባንክ የነበረውን ዋጋ ተነስቶ በገበያው ፍላጎትና አቅርቦት እንዲወሰን ተደረገ። ይህም የብር ዋጋ ከዶላር አንጻር በከፍተኛ ሁኔታ እንዲወርድ አደረገ። የባንክ ዘርፍን ለውጭ ሀገር ባንኮች ክፍት ማድረግ፣ የውጭ ባንኮች ገብተው እንዲሰሩ መፍቀድ፣ የመንግስት ድርጅቶችን ወደ ግል ማዛወር፣ እንደ ኢትዮ ቴሌኮም ያሉ ተቋማትን ድርሻ መሸጥ፣ እንዲሁም የግብር አሰባሰብ ሂደትን ከፍ ማድረግ። የአይኤምኤፍ ደጋፊዎች እንደሚሉት ይህ ውሳኔ የጥቁር ገበያ ማርኬት ወይም ብላክ ማርኬት ምንዛሬን ያስቀራል፣ የውጭ ኢንቨስትመንት ወደ ሀገር ውስጥ እንዲጎርፍ ያደርጋል፣ እንዲሁም ሀገሪቱ ተጨማሪ ቢሊዮን ብሮችን ከግብር አሰባሰብ ሂደቱ እንድታገኝ ያደርጋል። በሌላ በኩል ደግሞ የብር ዋጋ በመውረዱ ምክንያት ከውጭ የሚገቡ እቃዎች እንደ ነዳጅ፣ መድኃኒትና የማኑፋክቸሪንግ እቃዎች ይወደዳሉ። ይህ ደግሞ በዝቅተኛና በመካከለኛ ገቢ ባለው ህዝብ ላይ የኑሮ ውድነት ጫና ይፈጥራል። ዛሬ ላይ አይኤምኤፍ በሁለት ተቃራኒ ጎራዎች መሃል ይገኛል። የአይኤምኤፍ ደጋፊዎች እንደሚሉት አይኤምኤፍ ባይኖር ኖሮ የዓለም ኢኮኖሚ በየ10 ዓመቱ ሙሉ በሙሉ ይወድቅ ነበር። አይኤምኤፍ እንደ አምቡላንስ ነው።
አምቡላንስ ህሙማን ዘንድ ሲሄድ ሰዎችን ስለሚጎዳ ሳይሆን አስቸኳይ ሕክምና ለማድረግ ነው። ሀገራት ወደ አይኤምኤፍ የሚሄዱት ራሳቸው የፈጠሩት የኢኮኖሚ ውድቀት ውስጥ ሲገቡ ነው እንጂ አይኤምኤፍ ችግሩን ፈጥሮባቸው አይደለም። ተቺዎች ደግሞ እንደሚሉት አይኤምኤፍ የሚያዘጋጀው መድኃኒት ለሁሉም ሀገር አንድ አይነት ነው። የታመመውን ሰው ህመም ሳይረዱ ሁሉንም አንድ አይነት ኪኒን እንደማቅመስ ነው። በተጨማሪም ምዕራባውያን ፖለቲካቸውን ለመጫን ይጠቀሙበታል። እንግዲህ የአይኤምኤፍን ጫና ለመቋቋም ደግሞ ብሪክስ የሚባል አዲስ ስብስብ ተመስርቷል። በዚህም ምክንያት ዛሬ ላይ እንደ ራሽያ፣ ቻይና፣ ህንድ፣ ብራዚል፣ ደቡብ አፍሪካ እና ኢትዮጵያ ያሉ ሀገራት የተሰባሰቡበት ብሪክስ የተባለው ጥረት እየጎለበተ ነው የመጣው። ብሪክስ የራሱን ኒው ዲቨሎፕመንት ባንክ በመቅረጽ ያለ አይኤምኤፍ አስገዳጅ የፖለቲካና የኢኮኖሚ መስፈርቶች ለታዳጊ ሀገራት ብድር ማቅረብ ጀምሯል። ይህ አዲስ የኃይል ሚዛን የወደፊቱን የዓለም ፋይናንስ ወዴት ይወስዶ ይሆን? ውድ ተመልካቾቻችን ባለፉት 80 ዓመታት አይኤምኤፍ የዓለማችንን የፋይናንስ ታሪክ ሲጽፍ ኖሯል። ከብሬተን ውድስ ምስጢራዊ ስብሰባ ጀምሮ በእስያና ደቡብ አሜሪካ ታሪካዊ ውድቀቶች አልፎ ዛሬ አፍሪካና ኢትዮጵያ ውስጥ እስከደረሱት ግዙፍ የኢኮኖሚ ለውጦች ድረስ የአይኤምኤፍ እጅ የሌለበት ቦታ የለም። አይኤምኤፍ ፍጹም አዳኝም አይደለም፣ ፍጹም አጥፊም አይደለም። እሱ የዓለም አቀፍ ፋይናንስ መሳሪያ ነው። መሳሪያው ደግሞ በጥንቃቄ ካልተያዘ ሰው ሊጎዳ ይችላል። የአንድ ሀገር መሪዎችና የኢኮኖሚ ባለሙያዎች ከአይኤምኤፍ ጋር ሲደራደሩ የራሳቸውን ሕዝብ ዘላቂ ጥቅም ማስቀደም፣ የሀገር ውስጥ ምርትን ማሳደግና ከብድር ጥገኝነት መውጣት የቤት ስራቸው ሊሆን ይገባል። ምክንያቱም እውነተኛ የኢኮኖሚ ነፃነት የሚገኘው ከውጭ ከሚመጣ ብድር ሳይሆን ከሀገር ውስጥ ጠንካራ ስራና ጥረት ብቻ ነው። እስቲ እናንተስ ምን ታስባላችሁ? የአይኤምኤፍ ብድርና የምንዛሬ ለውጥ የሀገራችንን ኢኮኖሚ ወደ ተሻለ ደረጃ ያሸጋግሯል ወይስ የኑሮ ውድቀቱን ያባብሷል? አሁን እያየናቸው ያሉ እንግዲህ አንዳንድ ምልክቶች አሉ። ግብር በጣም ሰው ላይ እየተጫነ ነው። በጣም ከሚባለው በላይ የኑሮ ውድነት በጣም ጥብስ እየሆነ ነው ማለት ይቻላል። እኔ ያየሁት ይሄን ነው። እስቲ እናንተስ የታዘባችሁትን እንግዲህ ከአይኤምኤፍ ጋር በተያያዘ የሀገራችን ኢኮኖሚ ወዴት መሄድ ይመስላችኋል? እንግዲህ ኢትዮጵያም ደግሞ የብሪክስ አባል ሀገር ሆናለች። እስካሁን ብሪክስ እንግዲህ በተጨባጭ ይሄ ነው የተባለ ለውጥ የሚያመጣ ድርጅት አይደለም። ስቲል ኢትዮጵያ የአይኤምኤፍ ጥገኛ ናት። በአይኤምኤፍ ቁጥጥር ስር ውስጥ ናት የብሪክስ አባል ሀገር ብትሆንም። እስቲ እናንተስ የተሰማችሁን ኮሜንት ላይ አጋሩኝ። እንግዲህ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ቻው።